ሰላምና ጸጋ ብዛላችሁ የዩቲዩብ ቤተሰቦቼ እንግዲህ ዩቲዩብ ላይ መጥቻለሁ። ሁላችሁም እንግዲህ ዩቲዩብን ሰብስክራይብ በማድረግ ከጎኔ ሁኑ። እንደዚህ እንቀጥላለን ማለት ነው። ዛሬ ይዤ የመጣሁት እንግዲህ አዲስ ነገርም ሊሆን ይችላል ላይሆንም ይችላል። እንግዲህ የጴንጤ ሲንግሎችን የሚመለከት ነው የዛሬ። ምክንያቱም ጓደኞቼ እንደ ሀሳብ ያው ለኔ ያቀረቡልኝ ጥያቄ ስለነበረ ዛሬ በዛ ዙሪያ ላይ እናወራለን። ስናወራ ደግሞ እንደ መንፈሳዊ ሰው የእግዚአብሔር ቃል ምን ይላል የሚለውን ከእግዚአብሔር ቃል ጋራ አገናኝተን እናወራለን ማለት ነው። እና እሱም ምንድነው ከተባለ እንግዲህ ያው እንግዲህ መጀመሪያም የጴንጤ ሲንግሎች ብያለሁ። የጴንጤ ሲንግሎች ያልኩበት ምክንያት አለ። ስለዚህ ዛሬ እስከ መጨረሻ ከሰማችሁ ትጠቀማላችሁ ብዬ አስባለሁ። እንግዲህ ንቃችሁ የምታልፉት ታመልጣላችሁ። እና ምንድነው ዛሬ ማውራት የፈለኩት አንድ ጓደኛ የሆነ በቃ አለ አይደል እንደ ሀሳብ እኔ ጋር ያቀረበችኝ ነገር አለ። ምን አለች ከተባለ አንድ ወጣት በጣም ያው ይወደኛል፣ እኔም በጣም ነው የምወደው። ነገር ግን እሱ ሃይማኖቱ ሌላ ነው፣ አማኝ አይደለም ስትል ነበረና እኔ ደግሞ እንግዲህ ለዛ እኔ የሰጠሁት ሀሳብ ጴንጤ ሆኖ እንኳን ያው በእምነቱ በጴንጤነቱ በኢየሱስ የማይኮራ ከሆነ ደካማ ከሆነ እንኳን ምረጪ አይደለም ጌታ ኢየሱስ ክርስቶስን ያላመነ ያልተቀበለ ሰው ቀርቶ የጌታ ሆኖ እንኳን ያው ትኩረት የማይሰጥ ከሆነ በክርስትና ላይ የማያተኩር ከሆነ እሱ ይቅርብሽ ነው ያልኩት። እንግዲህ እንደዚህ ብዬ ነው ሀሳብ የሰጠሁት። አንዳንድ ቀን በሰው ትዳር ወይም በሰው ነገር ላይ መግባት አያስፈልግም። ነገር ግን በክርስትና በኩል ሲሆን አንዳንዴ ሀሳብ መስጠት አለብን፣ መመካከር አለብን። ይሄ በቃ ላላገቡ ሰዎች የሚጠቅም ነገር ስለሆነ ማለት ነው። ያገቡ ሰዎች ከትዳራቸው ከኑሯቸው ማስተማር ይችላሉ። ነገር ግን እኛ ያላገባን ሰዎች ደግሞ መመካከር ማውራት ያለብን ነገር ለእኛ የሚሆነው ነገር ለነገ የሚሆነው ነገር ምንድነው የሚለውን ማሰብ አለብን። ይሄንም ማለት የቻልኩት በምን ምክንያት ነው ከተባለ ለምሳሌው በህይወታችን ላይ ጌታ ኢየሱስ ክርስቶስ ካልቀደመ ህይወታችን ሊቀጥል አይችልም። ለምሳሌው እጮኝነታችን በቃ አይደል ከጌታ ፍቅር ማዝበለጥ የለብንም። እጮኛ መያዝ ወይም ወደ ህይወታችን ከማስገባት በፊት ምን መሆን አለብን? ይሄ ጌታን ያስከብራል ወይ ጌታን ያስከብራል ወይ ጌታን በቃ አይደል እንደዛ ማለት አለብን። ጌታን ያስከብራል። እኛ ጌታን ስናስከብር እግዚአብሔር ትዳራችን እጮኝነታችን ይጠብቃል፣ ያስከብራል። በቃ የተከበረ ይሆናል። ስለዚህ እኛ ደግሞ ጌታን ሳናስቀድም አይ ፍቅር ይበልጣል፣ ከእግዚአብሔር በላይ ፍቅር አለ፣ ከእግዚአብሔር በላይ የሚበልጥ ፍቅር የለም። መልካችን ቢከስ አቅማችን ቢደክም እኛ ምን ብንሆን ጌታ ኢየሱስ ክርስቶስ የማይከዳን አምላክ ነው። ሁሌ የሚወደን አምላክ ነው። ሁሌ የሚወደን አምላክን ለአንድ ሰው ብለን አይ ፍቅር ይቀድማል ብለን ጌታ ኢየሱስን የማያስከብር ሰው ውስጥ ወደ ህይወታችን አስገብተን ነገ ደግሞ እንጨነቃለን። ነገ ጌታ ሆይ እንዴት ነው ምናምን። ከዛ በፊት እንግዲህ ምን መሆን አለብን? ጌታ ኢየሱስን ማስቀደም አለብን። ክርስቲያን ካልሆነ ከዛ ሰው መራቅ፣ ወደ ህይወታችን ዓለም ለማንም ሀሳብ አትስጡ። እምነታችሁ ከሱ ጋራ የማይሄድ ከሆነ በቃ መጀመሪያ አባርሩት። ምንም ፍቅር የለም፣ ከኢየሱስ በላይ ፍቅር የለም። በትዳራችን በፍቅራችን እሱ ዋናው ፍቅር የሆነው ፍቅርን ያስተማረ ራሱን በመስጠት በመሞት ራሱን ክዶ ፍቅርን ያስተማረ ኢየሱስ ነው። ስለዚህ ኢየሱስን ሳናስቀድም አይ ፍቅር ነው ምናምን ብለን ወደ ህይወታችን የምናስገባው ሰው ነገ ሊጎዳን ይችላል። ህይወታችን
በቃ በጣም ጉስቅል ሊያደርግ ይችላል። ስለዚህ ማሰብ አለብን። መጽሐፍ ቅዱስ ሲናገር እችን ተናግሬ ጨርሳለሁ። አጭር ነው የምፈልገው። መጽሐፍ ቅዱስ ሲናገር እንደዚህ ይላል። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ላይ ከማያምኑ ጋራ በማይመች አካሄድ አትጠመዱ። ጽድቅ ከአመፃ ጋራ ምን ተከፋይነት አለው? ብርሃንም ከጨለማ ጋራ ምን ህብረት አለው? ክርስቶስ ከባልሆሬ ጋራ ምን መስማማት አለው? ወይስ የሚያምን ከማያምን ጋራ ምን ክፍል አለው ይላል። ለእግዚአብሔር ቤተ መቅደስ ከጣዖት ጋራ ምን መጋጠም አለው? እኛ የህይወት እግዚአብሔር ቤተ መቅደስ ነንና፣ እንዲሁም እግዚአብሔር ተናገረ እንዲህ ሲል በእነርሱ እኖራለሁ፣ በመካከላቸውም እመላለሳለሁ፣ አምላካቸውም ይሆናለሁ፣ እነርሱም ህዝቤ ይሆናሉ ይላል። እንግዲህ ይሄ የእግዚአብሔር ቃል ነው። ስለዚህ የማያምኑ ሰዎች ጋር ጌታን ያልተቀበሉ ሰዎች ጋር የሆነ ነገር የሆነ በቃ ህብረት ምናምን መፍጠር የለብንም። በሰላም መኖር እንችላለን። ከነሱ ጋር እንጣላም ምናምን፣ ሰላም እንዴት ነው ደህና ነህ ምናምን ማለት ይቻላል። ነገር ግን ወደ ህይወታችን አናስገባው። ምክንያቱም ህይወታችን ይጠፋል። ምክንያቱም የእግዚአብሔር ፍቃድ ስላልሆነ ማለት ነው። ስለዚህ በማይሆን ህይወት ውስጥ ከመግባት በፊት ማሰብ አለብን። እግዚአብሔር አለ ወይ? ይደሰታል ወይ? ይሄ ነገር እሱን ያስደስታል ወይ? እሱ ፍቃደኛ ነው ወይ ማለት አለብን። ሲንግሎች ወጣቶች ማለት ገና ብዙ ነገር እያሰበን ያለን ሰዎች አይ በጣም ነው የምወደው እሱም በጣም ነው የሚወደኝ ስለዚህ ምናምን አያስፈልግም። በቃ ተዋደዱ። ምንም ጌታ ይወዳል ብለሽ ስበኪ፣ አንተም ደግሞ ጌታ ይወድሻል ብለ ስበክ። ከዛ በኋላ ጌታን ተቀብላ እሺ ጌታ ይወደኛል እሺ ብላ ተቀብላ በጌታ ቤት ሆና ጌታ ኢየሱስን ተቀብላ ከሆነ እሳየው። ካልሆነ ግን አይ ፍቅር ነው ምናምን ነገር ምንም ፍቅር የለም። ፍቅር እግዚአብሔር ነው። ፍቅር ኢየሱስ ነው። ስለዚህ ይሄን ሰብስክራይብ፣ ሼር ማድረግ እንዳትረሱ። ሌላ ጊዜ በሌላ ነገር እንገናኛለን። ዛሬ እንግዲህ ለመጀመሪያ ጊዜ ነው። ወዳችኋለሁ።